ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ሁላችንም የምንኖርባት ይችን ምድር ትታችሁ ወደ ሌላ ዓለም ልወስዳችሁ። እስኪ ያስቡት፣ በዙሪያችሁ በሺዎች ኪሎ ሜትሮች ማለቂያ የሌለው ውቅያኖስ ብቻ ቢሆን፣ ምንም አውሮፕላን ማረፊያ የሌለበት ቢሆን፣ ምንም አይነት የባቡር መስመር የሌለበት ቢሆን፣ ምንም አይነት የሞባይል ኔትወርክ የሌለበት ቢሆን እና ወንጀል የሚባል ነገር ሙሉ በሙሉ በጠፋበት መንደር ውስጥ መኖር ምን ሊመስል ይችላል? በዚህ ምድር ላይ የሰው ልጅ ስግብግብነትና የካፒታሊዝም ሕግ የማይሰራበት አንድ ሚስጥራዊ ቦታ አለ። ይህ ሚስጥራዊ ቦታ ኤዲንበርግ ኦፍ ዘ ሰቨን ሲስ በመባል ይታወቃል፣ ወይም የአካባቢው ነዋሪዎች ደግሞ ዘ ሴትልመንት ይሉታል። እናም በዚህ አስደናቂ ደሴት ለመድረስ 7 ቀናት እና 7 ሌሊት ለዛው በዓለማችን በጣም አስፈሪ በሆኑ ማዕበሎች ላይ መጓዝ አለባችሁ። ልብ በሉ፣ 7 ቀንና 7 ሌሊት በጣም አስፈሪ በሆኑ ማዕበሎች ላይ መሄድ ይኖርባችኋል። በህይወታችሁ አይታችሁትም ሆነ ሰምታችሁት የማታውቁትን የዚህን አስደናቂ ደሴት ጉዞ አሁን አብረን እንጀምራለን። እስከ መጨረሻው ከተከታተላችሁኝ ስለ ዓለም ያላችሁ እይታ ሙሉ በሙሉ ይለወጣል። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1816 ዓመተ ምህረት ወይም ከዛሬ 210 ዓመታት በፊት ነው። ታላቁ የፈረንሳይ ንጉሠ ነገሥት ናፖሊዮን ቦናፓርት በአቅራቢያው በምትገኘው የቅድስት ኤሌና ደሴት ላይ ተማርኮ ታስሮ ነበር። የእንግሊዝ ጦር ፈረንሳውያን ይህችን ደሴት ተጠቅመው ናፖሊዮንን እንዳያስመልጡት በመፍራት መጥተው ይህችን ደሴት ተቆጣጠሯት። ሆኖም ከዓመታት በኋላ ወታደሮቹ ሲለቁ ዊሊያም ግላስ የተባለ ስኮትላንዳዊ ወታደር ከባለቤቱና ከሁለት ጓደኞቹ ጋር እኔ ከዚህ ምድር አልነቀልም ብሎ እዚያው ቀረ። እነዚህ ዜጎች ማለትም ዊሊያም ግላስ፣ ሚስቱ እና ሁለቱ ጓደኞቹ እዚህ ቦታ ማንም ከማንም አይበልጥም፣ ሁሉም ነገር እኩል ነው የሚል አስገራሚ ስምምነት ተፈራረሙ። ነገር ግን በ1961 ዓመተ ምህረት ወይም ከ145 ዓመታት በኋላ አንድ በጣም ትልቅ ችግር ተፈጠረ። አሸናፊዎች በሽርፍራፊ ሴኮንዶች ውስጥ ነበሩ እንዴ በሚያስብል መልኩ የመንደሩ ህልውና አደጋ ላይ ወደቀ። ከመኖሪያ ቤቶቻቸው አጠገብ ያለው ግዙፍ እሳተ ገሞራ በድንገት ፈነዳ። ያን ጊዜም የደሴቲቷ ነዋሪዎች በሙሉ ማቄን ሳይሉ ጥለው ወደ እንግሊዝ ስደትን ተከናነቡ። ነገር ግን በእንግሊዝ ሀገር ዘመናዊ መኪና እና ቪላ ቢሰጣቸውም በፍጹም ሊያስደስታቸው አልቻለም። የትውልድ ሀገራቸው ሰላምና የአኗኗር ዘይቤ ስለናፈቃቸው በ1963 ዓመተ ምህረት ወይም ከ2 ዓመት የስደት ቆይታ በኋላ ሁሉም የደሴቲቱ ነዋሪዎች ማዕበሉን ተቋቁመው ወደ ቀደመ ህይወታቸው ተመለሱ። መንደራቸውንም ከባዶ በጋራ አነጹ። አሁን በዚች ደሴት ውስጥ የሚኖሩት የመንደሩ ሰዎች ብዛት 250 ገደማ ብቻ ናቸው። እናም ተፈጥሮ በራሷ ለነሱ ታደላለች በሚያስብል መልኩ የዚች ደሴት ነዋሪዎች ማለትም ወንዶችና ሴቶች እኩል ቁጥር አላቸው። ነገር ግን የዚች ደሴት አእምሮን የሚያስደነግጠው እውነት ምን መሰላችሁ? በዚህ ሙሉ መንደር ውስጥ ያሉት የአያት ስሞች 7 ብቻ ናቸው። አዎ 7 ብቻ። ስማቸውንም እንደሚከተለው አቀርብላችኋለሁ። የአንደኛው ስም ግላስ፣ የሁለተኛው ስም ግሪን፣ የሶስተኛው ስም ግሪዮን፣ የአራተኛው ስም ላቫሬሎ፣ የአምስተኛው ስም ሬፔቶ፣ የስድስተኛው ስም ሮጀርስ፣ የሰባተኛው ስም ስዋይን ይባላሉ። ታዲያ ሁሉም ሰው ዘመዳም በሆነበት ቦታ የጋብቻ ስርዓቱ እንዴት ይፈጸማል? ይህ የሁላችንም ጥያቄ ነው።
ምን መሰላችሁ? ነዋሪዎች በጣም ጥብቅ የሆኑ የሃይማኖት ሞራልና ህጎችን ይከተላሉ። በቅርብ ደም ወይም በቅርብ ዘመድ እንዳይጋቡ ትውልዳቸውን በጣም በጥንቃቄ ያጠናሉ። ፍቅር ሲይዛቸው ጋብቻው የሚፈጸመው በደሴቱ ላይ ካሉ 2 አብያተ ክርስቲያናት በአንዱ ነው። የሰርጉ ቀን ሲደርስ ማንም ሰው ቤት አይቀመጥም። መላው መንደር ተሰብስቦ አብስሎ ደግሶና ጨፍሮ ነው የሚያጋባቸው። አብሮነታቸው፣ መተሳሰባቸው ከምንም በላይ በጣም የጠበቀ ነው። በጣም የሚገርመው ነገር ደግሞ በዚህ መንደር ውስጥ አንዴ ከተጋቡ ፍች የሚባል ነገር በታሪካቸው የለም። ፍቺ የሚለው ቃል በራሱ በእነሱ ዘንድ በጣም የተወገዘ ነው። በዚህ መንደር ውስጥ ሃይማኖት የህይወታቸው መሰረት ነው። መላው ነዋሪ ክርስቲያን ሲሆን በሁለት ዋና ዋና እምነቶች የተከፈለ ነው። አብዛኞቹ የእንግሊዝ ብሔራዊ ቤተክርስቲያን ወይም የእንግሊካን እምነት ተከታዮች ሲሆኑ የቀሩት ደግሞ የሮማን ካቶሊክ እምነት ተከታዮች ናቸው። ታዲያ የእነዚህ አብያተ ክርስቲያናት ታሪክና አመጣጥ በጣም ያስገርማል። በመንደር ውስጥ በመጀመሪያ የተመሰረተው የቅድስት ማርያም እንግሊካን ቤተክርስቲያን ነው። በ1923 ዓ.ም የተገነባ ሲሆን የተሰራውን በደሴቱ ላይ ከሚገኙ የተፈጥሮ እሳተ ገሞራ ድንጋዮችና በባህር ላይ ተሰክስከው ከቀሩ የድሮ መርከቦች እንጨት ተለቅሞ ነው። ጣሪያው ደግሞ ከመኪና ሽራ የተሰራ ነበር። የሮማን ካቶሊክ እምነት ደግሞ ወደ ደሴቲቱ የገባው በሁለት ጣሊያናውያን ባህረኞች ወይም መርከበኞች አማካኝነት ነው። በ1892 ዓመተ ምህረት መርከባቸው በባህር ማዕበል ተመቶባቸው እዚህ ደሴት ላይ ሲጠለሉ እምነቱን ይዘውት መጡ። በኋላም በ1983 ዓመተ ምህረት ወይም ከ91 ዓመታት በኋላ የቅዱስ ዮሴፍ ቤተክርስቲያን ተገነባ። ሌላው አስደናቂ ገጠመኝ በዓለም ላይ እጅግ ርቆ የሚገኘው የካቶሊክ ደብርም ይሄው ነው። የሚገርመው ግን በደሴቲቱ ላይ ቋሚ ቄስ ወይም የቤተ ክርስቲያን አገልጋይ የሚባል መሪ ነገር የለም። ነዋሪዎቹ እራሳቸው ተገናኝተው በየሳምንቱ እሁድ ስርዓቱን ይመራሉ። በየሳምንቱ እሁድ ለነሱ በጣም የተለየ ቀን ነው። በጣም አስገዳጅ የሆነ ነገር ካልገጠማቸው በስተቀር ከመካከላቸው አንዳቸውም ዝንፍ አይሉ። በመካከላቸው የሃይማኖት ልዩነትና ግጭት አይፈጠርም። ይልቁንም በትላልቅ በዓላት ላይ ሁለቱም እምነቶች በአንድ ላይ ተሰብስበው ይጸልያሉ። ታዲያ ይህ አይደል ፍጹም ሰላም? ለመሆኑ እነዚህ ሰዎች ምን ይመገባሉ? እንዴትስ ይተዳደራሉ? ወደዚህ መንደር ከመጣችሁ ዋና ምግባችሁ ድንች ነው። ፖቴቶ ፓቸስ የሚባል የድንች ማሳ አለ። ድንች ለነሱ ምግብ ብቻ አይደለም፣ በታሪካቸው እንደ ገንዘብ መለዋወጫ ያገለግል ነበር። ባህላዊ ምግባቸው የድንች ኬክና የስጋና የሩዝ ምግብ ነው። ታዲያ ገንዘብ ከየት ያገኛሉ? መቼም ይህ ጥያቄ በአእምሮአችን ሲመላለስ እንደነበረ አልጠራጠርም። ከባህር ውስጥ ትሪስታን ሮክ ሎብስተር የተሰኘ እጅግ ውድና ጣፋጭ የአሳ ዝርያ የደሴቲቱ ዋነኛ የሀብት ምንጭ ነው። በመንግስት ፋብሪካ አማካኝነት ተይዞ ወደ አሜሪካና ጃፓን ይላካል። በተጨማሪም የደሴቲቱ የፖስታ ስታምፖች በዓለም ላይ በጣም ብርቅዬ ስለሆኑ የዓለም ሰብሳቢዎች በብዙ ሺህ ዶላር ይገዟቸዋል። አሁን ደግሞ በብዙ ሺህ ዶላር ስለሚሸጠው የደሴቲቱ ሚስጥራዊ የፖስታ ስታምፕ እንነጋገር። ስታምፕ ማለት በድሮ ጊዜ ደብዳቤ ሲላክ በፖስታ ላይ የሚለጠፍ ትንሽዬ ማህተም ወይም ምስል ያለበት ወረቀት ነው። ታዲያ የዚህ ገለልተኛ ደሴት ስታምፖች ለምን በዓለም ላይ ውድ ሆኑ? ከየትስ መጡ? በድሮ ጊዜ ደሴቲቷ የራሷ ገንዘብ ስላልነበራት ነዋሪዎች ድንችን እንደ ገንዘብ ይጠቀሙ ነበር። በ1946 ዓመተ ምህረት ግን የደሴቷ ነዋሪዎች የራሳቸውን ስታምፕ አዘጋጁ። ነገር ግን በላዩ ላይ ዋጋውን የጻፉበት በዶላር ወይም በፓውንድ ሳይሆን በድንች ቁጥር ነበር። ለምሳሌ አንድ ስታምፕ ላይ ባለ 4 ድንች ተብሎ ይጻፋል። ከ1952 ዓመተ ምህረት ጀምሮ ግን ደሴቷ የራሷን ይፋዊ የፖስታ ስታምፖች ማተም ጀመረች። በዚህ ጊዜ ስታምፖች በአመት ጥቂት ጊዜ ብቻ መርከብ ስለሚመጣና በዓለም ላይ በጣም ጥቂት ስለሆኑ የዓለም የሀብታም ስታምፕ ሰብሳቢዎች የትሪስታን ዳ ኩንሃ ስታምፖችን ለማግኘት በሺዎች የሚቆጠር ዶላር ይከፍላሉ።
በአሁኑ ጊዜ በደሴቷ ላይ ትልቅ የፖስታ ቤት ሙዚየም ያለ ሲሆን ይህም ስታምፕ ለደሴቷ ዋነኛ የሀብት ምንጭ ነው። አሁን ደግሞ በጣም አስገራሚ ወደ ሆነው ክፍል መጥተናል። የዚህ ማህበረሰብ ባህልና ህግጋት በአገራችንም ሆነ በሌላው ዓለም ከምናየው ፈጽሞ የተለየ ነው። የመጀመሪያው ህግ በዚህ መንደር ውስጥ መሬት በግል አይሸጥም ወይም አይገዛም። ሁሉም መሬት የህዝብ የጋራ ንብረት ነው። ሁለተኛው ህግ ማንም ሰው ከሌላው በልጦ ከልክ በላይ ሀብታም እንዳይሆን አንድ ቤተሰብ ሊያረባው የሚችለው የከብት ቁጥር በህግ የተገደበ ነው። ፍጹም ሶሻሊዝም ወይም እኩልነት ማለት ይሄ ነው። ሶስተኛው ዋና ህግ ደግሞ ማንኛውም የውጭ ሀገር ዜጋ በዚህ መጥቶ መሬት መግዛት፣ ንብረት ማፍራት ወይም በቋሚነት መኖር ሙሉ በሙሉ የተከለከለ ነው። ባህላቸው እንዳይበላሽ በጥብቅ ይከላከላሉ። በመንደሩ ውስጥ በዓለማችን የምናያቸው እና የምንሰማቸው እንደ እስር ቤት ያሉ ቦታዎች እዚህ ቦታ አይታወቁም። ወንጀልም የለም። ፖሊስ ቢኖርም ስራው ሰላምን መከታተል ብቻ ነው። ይህንን ሁሉ አስደናቂ ባህል ለመመልከት ግን እዚች ደሴት መድረሱ ቀላል አይደለም። በአመት ጥቂት የዓለማችን ቱሪስቶች ብቻ ናቸው ፈቃድ አግኝተው የሚመጡት። ይህም የሆነበት ለማህበረሰባቸው ደህንነት፣ ለባህላቸውና ታሪካቸው እንዳይሸረሸር ሲሉ ነው። እነዚህም ጎብኚዎች ሲመጡ በዓለም ላይ እጅግ በጣም ርቆ የሚገኘውን አባልትሮስ ባር የተሰኘውን መጠጥ ቤት ይጎበኛሉ። በደሴቲቱ ላይ ብቻ የሚገኙ ውብ ሮክ ሆፐርስ ፔንግዊኖችን ይመለከታሉ። ውድ ተመልካቾቻችን የኤዲንበርግ ኦፍ ዘ ሰቨን ሲስ ነዋሪዎች ለእኛም የመኖር ጣዕሙ ላልገባን ትልቅ እውነት ያስተምሩናል። የሰው ልጅ ያለ ስግብግብነት፣ ያለ ጦርነትና ያለ ከተማ ግርግር በፍቅርና በእኩልነት መኖር እንደሚችል በተግባር ያሳዩ የዓለማችን ድንቅ እንቁዎች ናቸው። ነገር ግን በዚህች ደሴት ላይ ማንም ሰው ጮክ ብሎ የማይናገረው መላው ዓለምን ሊያስደነግጥ የሚችል አንድ ተጨማሪ እጅግ በጣም አስፈሪ ምስጢር አለ። ያ ምስጢር ምን እንደሆነ፣ በደሴቷ ላይ ምን አይነት አስገራሚ ክስተት እንደተደበቀ በሚቀጥለው ሳምንት የምናዘጋጀው ልዩ ቪዲዮ መጀመሪያ ላይ ይዘንላችሁ እንቀርባለን። ያ የአስደንጋጭ ቪዲዮ እንዳያመልጣችሁ አሁኑን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እናንተስ ሁሉንም ነገር ትታችሁ በዚህ መንደር ለመኖር ትደፍሩ ነበር? አስተያየታችሁን በኮሜንት ላይ ጻፉልኝ። በሚቀጥለው ሳምንት እስከምንገናኝ ሰላም ቆዩልኝ።